ዓለም ላይ በቀን ከ3 እስከ 5 ቢሊዮን ዶላር እንደሚመረት ታውቃላችሁ? አታውቁም? እና ይሄ ሁሉ ብር ተመርቶስ ወዴት እንደሚገባ ታውቃላችሁ? ይህንንም አታውቁም። እና ዛሬ ከዚህ ሁሉ ብር ላይ እኛ እንዴት ተካፋይ እንደምንሆንና ይሄ ሁሉ ብር ተመርቶ ወዴት እንደሚገባ አሳያችኋለሁ። ዓለም ላይ ብር እየተመረተ የሚገባ ወደ ህዝቡ ነው። ወደ ህዝቡ የሚገባው ደግሞ በብድር መልኩ ነው። ብድር የምትበደሩት ደግሞ አሁን ዲጂታል ክሬዲት መጥቷል። ዲጂታል ክሬዲት የምትበደሩት በናሽናል አይዲ ብቻ ነው። ናሽናል አይዲ ካላችሁ ከአሜሪካ ከኢንዶኔዥያ አሉ ብዙ ሀገሮች ማክሲመም $1000 ያበድራሉ ለአንድ ናሽናል አይዲ ያለምንም ማስያዣ። እና ይሄን እድል መጠቀም አለባችሁ። እናንተም ወደዛ ሀገር ማትገቡ ከሆነ ያው መውሰድ ነው። ይሄ ስጦታ በሉት። ኢንዶኔዥያውን ወደ ኢንዶኔዥያ አንድ ሰው መግባት የሚፈልግ ያለ አይመስለኝም። ግን ናሽናል አይዲ ካላችሁ ከኢንዶኔዥያ $1000 መበደር ትችላላችሁ። ጀስት ላይክ አይፒ ቼንጀር ተጠቅማችሁ እዛ ሀገር እንደሆናችሁ አስመስላችሁ $1000 ትበደራላችሁ። ከዛ ወደ ኢትዮጵያ ባንክ መላክ ትችላላችሁ። ይህ ማለት ወደ በእኛ ሲታሰብ 160,000 ብር ማለት ነው። ይሄንን ብድር የምትከፍሉት መቼ ነው? ወደ ኢንዶኔዥያ የምትገቡ ከሆነ ብቻ ነው። ኢንዶኔዥያ ሀገር ውስጥ የምትገቡ ከሆነ ብቻ። ማትገቡ ከሆነ ማንም የሚይዛችሁ የሚያስከፍላችሁም ሰው የለም። ምክንያቱም መጀመሪያ ስትበደሩ በአይፒ ቼንጀር ነው። እነሱም የሚያበድሩት ሀገር ውስጥ ላለ ሰው ብቻ ነው። ይሄንን ትራክ አድርጋችሁ መበደር ትችላላችሁ። ከአሜሪካ መበደር ትችላላችሁ። ግን አሜሪካ የመሄድ ፕሮባቢሊቲ ስለሚኖራችሁ ያው ያኔ ስትሄዱ እንዳያስከፍሏችሁ በሚለው ከአሜሪካ ባትበደሩ ይመከራል። ሌሎች ብዙ ሀገሮችም አሉ። ቱቶሪያል እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ዩቲዩብ ላይ መስራት አይቻልም። እሱን የምሰራላችሁ በቴሌግራም ነው እና እዛ ላይ ሰራላችኋለሁ። ኮሜንት ጻፉልኝ። አመሰግናለሁ።